በሰሜኑ ሀገራችን ክፍል ውስጥ በተከሰተው ግጭቶች አማካኝነት እና በሌሎችም ክልሎች በነበሩት ግጭቶች አማካኝነት እና በተለይ የጤናው የኤዱኬሽን ሲስተሙ ላይ ችግሮች እና የፉድ ሴኩሪቲ ላይ ችግሮች ስላጋጠሙ ኢንቴግሬትድ የሆነ ኤዱኬሽን ኢመርጀንሲ ፕሮጀክት ዲዛይን አደረግን። የአርሲ ፕሮጀክቱን ወደ ወረዳ ትምህርት ጽሕፈት ቤት መጥተው አስተዋወቁን። ውጤታማ እንሆናለን ብለን ያሰብናቸውን ትምህርት ቤቶች ካሉን ብዙ ትምህርት ቤቶች 6 ትምህርት ቤቶችን ለይተን ትምህርት ቤቶቹ በየት አቅጣጫ እንደሚገኙ ትምህርት ቤቱ ላይ ቀድሞ እነማን ቢያገኙ ስራውን መስራት ይዘውት የመጡትን ፕሮጀክት ውጤታማ እንደሚያደርጉ በመለየት የርዕሰ መምህሮችን ስም፣ ስልክ ቁጥር፣ የአካባቢውን አቅጣጫ በማስተዋወቅ ደረጃ ስራ እንዲጀመር ያደረግንበት ሁኔታ ነው ያለው። በዋናነት 2 ቻሌንጆች ናቸው። አንደኛው ብዙ ልጆችን አዲስ ለማድረግ ነው ታርጌት ያደረግነው፣ ግን ኒዱ ብዙ ነው እና ፕራዮሪታይዝ ለማድረግ በጣም ተቸገረ። ሁለተኛው የፕራይስ ኢንፍሌሽን ነው። በመምህሮቻችን መካከል ጤነኛ የሆነ ውድድር ስሜት አድሯል። በርካታ ግብአቶች በመሟላታቸው ልጆች በመጫወት እንዲማሩ በመደረጋቸው ተማሪዎች ከትምህርት ቤት እንዳይቀሩ አድርጓል። የመምህሩን የመማር ማስተማር ስነ ዘዴ አቅልሎለታል በጣም። ይሄ ሁሉ ምንን አመጣ ብንል የኢንሮልመንት ሬቱን ከ20% በላይ ከበፊቱ ዓመት ከ20% በላይ ነው በፈርስት ሴሚስተር ያየነው።